ሰላም ጤና ይስጥልኝ እንዴት ናችሁ? ኢንጂን ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። እንግዲህ በዚህ ቻናሌ ላይ ስለተለያዩ የውጭ ሀገር ህይወቶች እንዴት አድርገን ወደ ውጭ ሀገር መውጣት እንዳለብን የተለያዩ የውጭ ሀገር ጉዳዮች እያነሳን የምንወያይበት ነው ማለት ነው። እንግዲህ በዚህ አጋጣሚ የቻናሌ ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ በማድረግ ትቀላቀሉ ዘንድ ጋብዛችኋለሁ። እንግዲህ በብዙዎቻችሁ ጥያቄዎች መሰረት ዛሬ ምንድነው ይዤላችሁ የመጣሁት ውጭ ሀገር ላይ ስራ ለምትፈልጉ ሰዎች ስለ ቡልጋሪያ ነው እንግዲህ ይዤላችሁ የመጣሁት ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆዩ ዘንድ ጋብዛችኋለሁ። ኢንጂን ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቡልጋሪያ እንግዲህ ያው ኢሮፕ የምትገኝ አገር ናት። ከዚህ ቀደም ኢዩ አልነበረችም። እናም እንግዲህ በአሁኑ ሰዓት ቡልጋሪያ ሙሉ ለሙሉ ዩሮፒያን ዩኒየን ውስጥ የገባች ሻንጋኝ የሆነች አገር ናት ማለት ነው። ኢኮኖሚዋንም እንግዲህ ስናይ ኢኮኖሚያቸው በዚህ ሰዓት ያው ጥሩ እያደጉ ካሉ ተርታ የምትሰለፍ ሀገር ነች ማለት ነው። እናም እንግዲህ ቡልጋሪያ መሄድ ስራ የምትፈልጉ ሰዎች በተለያዩ የስራ ኦፕሽኖች አሏቸው። እንግዲህ ገብታችሁ ጉግል ላይ ኢንተርናሽናል የሚቀጥሩ ካምፓኒዎችን ቡልጋሪያ በማለት በመፈለግ እዛ ላይ እንግዲህ የምታገኟቸውን ዌብሳይቶች አፕላይ ያደረጋችሁ እዛ ላይ መሞከር ትችላላችሁ ማለት ነው። ባይ ዘ ዌይ እንደዚህ አፕላይ በመናረግበት ጊዜ የብዙዎቻችሁ ጥያቄዎች ምንድነው ፌክ የሆኑ ዌብሳይቶች አሉ፣ ስካም የሚያደርጉ ዌብሳይቶች አሉ የሚባል ነገር አለ። እሱ ባይ ዘ ዌይ ትክክል ነው። ከኢትዮጵያ ብቻ ሳይሆን ከየትኛውም ሀገር ላይ እንደዚህ ያው ስራ በምትፈልጉበት ሰዓት በተለያዩ እንደዚህ በኢንተርኔት ላይ ኢቭን እቃ እንኳን ለመግዛት በምትፈልጉበት ጊዜ ማለት ነው የተለያዩ ስካም የሆኑ ፔጆች አሉ። ትክክል ነው። ግን ያንን ደግሞ ፔጆች እንዴት ነው መለየት የምትችሉት ማለት ነው? ኢንጂን ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እነዛን ዌብሳይቶች ሰርች አድርጋችሁ ከገባችሁ በኋላ ሪቪው የሚባል ነገር አለ እና እታች ወርዳችሁ ከዌብሳይቶቹ በታች ማለት ነው ሪቪው የሚለው ማየት አለባችሁ። ምን ያክል ያ ዌብሳይት ምን ያክል ስታር እንዳለው፣ ምን ያክል ኮከብ እንዳለው ላይክ አንድ ኮከብ ነው፣ ሁለት ኮከብ ነው፣ ሶስት ኮከብ ነው፣ አራት ኮከብ ነው፣ አምስት ኮከብ ነው የሚለውን ነገር ማየት አለባችሁ ማለት ነው። እና 4 እና 5 ብዙ ጊዜ በጣም ጥሩ ዌብሳይት ትክክለኛ ነው ማለት ነው። እና ይሄንን ደግሞ ባይ ዘ ዌይ የሚያስቀምጠው ራሱ ጎግል ነው ይሄንን ነገር የሚያደርገው ማለት ነው እንጂ እነዛ ዌብሳይቱን የከፈቱት አካሎች አይደሉም ማለት ነው። ስለዚህ እሱን በማየት እንግዲህ ላይክ 3 4 ያለባቸውን ኦር 5ም ይሄም 5 ደግሞ በጣም ዘ ቤስት የሚባለው ነው እያያችሁ እዛ ላይ እንግዲህ እንደዛ አይነት ሬት ካላቸው እነዚህ ዌብሳይቶች ትክክለኛ ናቸው ማለት ነው። እና ገብታችሁ ሪቪው ላይም ማለት ነው። ኢንጂን ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ገብታችሁ ሪቪው ላይም ማለት ነው ሰው አስተያየት ያስቀምጣል። እነሱንም ማየት ትችላላችሁ። ያንዳንዱ ሰው አስተያየት ምን እንደሆነ ስለዛ ዌብሳይት ያለውን ነገር በሙላ ያው እዛ ላይ ታገኛላችሁ ማለት ነው። እና ስካመር ደግሞ ሲሆኑ ብዙ ጊዜ አንድ ስታር ብቻ ነው የሚሆነው፣ አንድ ኮከብ ብቻ ነው ሬታቸው የሚሆነው ማለት ነው ሪቪው ላይ። እና እዛው ያወርዳችሁ ቼክ ስታደርጉ ስገቡ ያው የተለያየ ሰው የጻፈውን ኮሜንትም ታገኛላችሁ። እንዲናችሁ ይላል ማለት ነው። እና አንዳንድ ጊዜ እንደሱን እንኳን ምናልባት ባታገኙ ጎግል ይናገራል ይሄ እንደዚህ ዌብሳይቶች እንደዚህ ስካም ናቸው፣ ይሄ ዌብሳይቶች ትክክለኛ ነው የሚናገር ነገር አለው። ስለዚህ ሰርች ስታደርጉ ታች ላይ የወረዳችሁ ስለ ዌብሳይቱ ትክክለኛ መሆን አለመሆን በዚህ ማረጋገጥ ትችላላችሁ ማለት ነው። እንግዲህ ያው ለዛሬ ይሄንን ይዤላችሁ የመጣሁት ያ ደግሞ በሚቀጥለው ደግሞ እንግዲህ ሌሎች ቪዲዮዎችን ይዤላችሁ እመጣለሁኝ። ሁላችሁም
ሰብስክራይብ ላይክ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። እንግዲህ አሁንም ያው ሰብስክራይብ እና ሼር ማድረጋችሁን እንዳትዘነጉ ላለሁ። በተረፈ ሁላችሁም በያላችሁበት ሰላም ዋሉልኝ። ቻው ባይ ባይ።